የሆሳም እጅ በጣም ቀጭን ነው፣ የእሱ እጅ በጣም ወፍራም ነው። በቃ ይሄንን ነገሮችን እያየው ስለነበር ይሄ ፎቶ ያንተ ነው አይደለም ስለው እንዴ ለምን እኔ ሲጀምር ውሸት አልወድም፣ ውሸት አትዋሺ፣ በቃ ውሸት አልወድም ነው የሚለው። እንዴ ለምንድን ነው እኔ ለምን ዋሽሻለሁ ምናምን ብሎ ጮኸ። አይደለም ፎቶ ካልሆነ ራሱ እኔ ችግር የለብኝም፣ ምክንያቱም በደህናው ጊዜ ያወራሁት ከአንተ ጋር እንጂ ከፎቶ ጋር አይደለም። ሶ ኢትስ ኦኬ ካልሆነ ተናገር ብዬ በተደጋጋሚ ጠይቄው ነበር። ግን እሱ ግን እኔ ውሸት የሚዋሽ ሰው ይገደል የምል ሰው ነኝ፣ እኔ ውሸት አልወድም፣ ጡርዬ ትሙት ምናምን 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 ብቻ ራጉኤልም ምናምን ብሎ ብዙ መሀላዎችን ደረደረ። ኦኬ በቃ ምናምን ያውን ዝም አልኩት። ከዛ የዛን ቀንም እንደዛ ስንናገረው በቃ ያንን ያለኝ። ከዛ በስንተኛ የሆነ ጊዜ ላይ በቃ እኔ በጣም ነገሮች ተደራረቡ። ስድብም በቃ መሰዳደብ ሆነ እንዳልኩሽ ማለት ነው። ስድብ ነው በቃ የበዛ። ሀቢባ ይሄን ነገር በጠቅላላ የምትናገረው ውሸት ነው። ላቫናዊት ነሽ አይደለ? አይመለከትም። ስለሚመለከተኝ ወንድ ልጅ ላይ ያለ እንዳለ ቪዲዮ አለኝ። ላቫናዊት ታውቀዋለች፣ ጠንቅቃ ታውቀዋለች። ቪዲዮ አንድ ላይ እያወራች ብዙ ነገር ታደርግ ቪዲዮ አለኝ። እያወራሁ ነው። እኔ ታውቀኛለች፣ በድምፄ ጠንቅቃ ታውቀኛለች። ራሱ ታውቃለች። ውሸት ነው። ከዚህ በፊት ተነጋግረንበታል። ማንነትህን ግለጽ ወንድሜ። ማነህ አንተ? እኔ ሶሲ ይባላለሁ። ቢጎል ታውቀኛለች። አንዴ ቆይ፣ ሶሲ ማን ነው ስምህ ወንድሜ? ሶሲ የሚባል ሶሲ። አይ እሱ ታውቃለች። ሶሲ ትባላለህ። ቢንጎ ላይ ምንድን ነህ? በደንብ እታወቃለሁ። ግን ይሄ አሁን እንዳለ ያለችሽ ኮምፕሊትሊ ወዘን ላይ ውሸት ነው የነበረው። ምክንያቱም በደንብ ታውቀው ነበረ። እውነቱ ምንድን ነው? በቪዲዮ እያየችው ነበረ የምታወራው። በቪዲዮ እየተያዩ ነበር የሚያወሩት ከመጀመሪያ ጀምሮ። ሚውት አድርግና ቁጭ በል ትናገር። ከዛ እውነታውን ትነግረናለህ። ቀጥይ ውዴ። አንተ እኮ ሲጀመር ለእኔ አታብራራልኝም፣ ራሴ ነኝ የማብራራው። አይመለከትም ሲጀመር። ከዛ በኋላ በተደጋጋሚ ጠይቅ። ቢኒያም ቀኝ እጅ። እሺ አታሽቆልጥ። ከዛ ምን እንዳደረገ ታውቂያለሽ? ከዛ በተደጋጋሚ ስጠይቀው የኔ ነው በቃ ምናምን ነበር የሚለው። ከዚያ እየባሰ ነገሮች እየባሱ መጣና ከዚያ የሆነ ሰዓት ላይ ሲገለጥ እራሱ ሆኖ ተገኘ፣ ቪዲዮ ማለት ነው። ምን አለ? ለመጀመሪያ ጊዜ ሼባው እሱ መሆኑን ባወቅሽ ሰዓት ምን አለ? ትናንት የነገርኩሽን የሆሳምን ታሪክ ነገረኝ። ማለት እኔ ሳየው በጣም ደነገጥኩኝ። ከዛ ለምን ዋሸኸኝ? ይሄን ሁሉ ጊዜ ስናወራ ዋሽተኸኛል፣ ለምን ዋሸኸኝ ብዬ ነገርኩት። ከዛ በቃ የእንባ ሁሉ አቅርሮ ነው ስለ ሆሳም የነገረኝ ማለት ነው። በቃ እሱ በቪዲዮ እንደዚህ እያየሽው እንባ አቅርሮ እንደሆነ ማበዱን ምናምን በቃ ማበዱን ምናምን ነገረኝ። ከዛ እኔ የእውነት ለመናገር ለልጁን ያዘንኩለት በቃ ለዚህ ለሆሳም አዘንሽ እውነት መሰለኝ። እና በቃ በዚህ የተነሳ የእሱን ፎቶ እያደረገ ሴቶችን እንደሚበቀል እና ልክ እኔን ሲያገኘኝ ግን እንትን እንዳለ ነው፣ ያንን በቀሉን እንደተወ አድርጎ ነው የነገረኝ ለእኔ ማለት ነው። የነገረሽ ፎቶውን የሚጠቀምበት ቆንጆውን ልጅ ሆሳማን ማለት ነው ያክስቱ ልጅ እንደሆነና ሴት ልጅ ስላሳበደችው ለዛ ሴቶችን እንደሚበቀል በሱ ፕሮፋይል ፒክቸር እየተጠቀመ ብዙ ሴቶችን እንደሚያወራ ግን የሚያወራቸው በቃ ጀስት ለእሱ በቀል እንደሆነ፣ ምክንያቱም በሴት ልጅ የተነሳ ህይወቱ ስለተበላሸ የሆሳም ማለት ነው። ወይ ጉድ! ሆሳም ፍልስስ ብሎ አሜሪካ ላይ እየኖረ እሱ አብዶ አማኔል ነው አይደል? ያለ አብዶ አማኔል በቃ ራሱ ላይ የሚጸዳዳ ሰውዬ በቃ ሰው አዝሎት ምናምን አማኔልም ጸበልም ምናምን እንደሚያደርሱት ምናምን ነው። እና እኔ ሲነግረኝ በሰዓቱ አሳዘነኝ። ከዛ በኋላ ትንሽ ከበደኝ። አንዳንድ ጊዜ የሆነ አይምሮሽ ውስጥ የሚቀረጽብሽ ፒክቸር አለ። ሶ እንደዛም ሆኖ እሱ በቃ ኖርማል አድርጎ ነው የቆጠረው። እኔን ለመለያየት ሰበብ ፈልገሽ ነው ምናምን እውነቱን ስለነገርኩሽ ነው ምናምን ብቻ ብዙ ማለት በቃ መልኬን እውነተኛ መልኬን ስላየሹ በሆሳማ ፎቶ እስካሁን ቆይተን እውነተኛ መልኬን ስላየሹ እኔ እንደ ሆሳማ ቆንጆ ስላልሆንኩ ሽማግሌ ስለሆንኩ እንደሱ ወጣት ስላልሆንኩ ነው አልፈልግም እያልሽኝ ያለሽው ሲልሽ ማኒፑሌት እያደረገሽ ነው። አንቺ ደግሞ ከበደሽና መጀመሪያም ያልኩት ነገር ነበር እንዳልኩሽ ፎቶ ለፎቶ ብለህ ከዋሸክ ምናምን ብዬ ከዛ ኢትስ ኦኬ ምናምን አልኩት።
ከዛ ኢትስ ኦኬ ምናምን እና አጠገቤ ላሉ ልጆች ነገርኳቸው። ረጅም ጊዜ ያወራችሁ ሰው እንደዚህ ቢሆንባችሁ ምን ታደርግ በቃ ከብዶኝ ስላቸው እንዲህ ኧረ በጣም ይከብዳል። እንዴት ማለት አወራሪን ስለሚያውቁ ከበዳቸው። ከዛ በኋላ ዱባይ እመጣለሁ አለ። አከራይን አወራት። እንዳልኩሽ በዛ ሰዓት የኔ አሰሪ ትራቭል አድርጋ ነበር። ከዛ አጠገብ ያሉትን ሰዎች በሙሉ ያወራል። ከዛ አከራይን ማውራት ጀመረ እና ብር ልላክልሽ አለኝ ለቤት። ምክንያቱም እሷ በጣም ትቆይ ነበር። አከራይ ልትወልድ ነበር የሄደችው በሰዓቱ። እሷ እስከምትመጣ ድረስ ብር ልላክልሽ፣ ምንም አይነት ስራ እንዳሰሪ አለኝ ማለት ነው። ከዛ ኦኬ ምናምን አልኩት። ኦኬ ማለት ሳይሆን በመሀል ካገኘው ገባ አለው ስለ ኖ ኖ ኖ እንዳትገቢ፣ ከዛ አከራይሽን አገናኝ አለኝ። ፈራውኝ በጣም ማለት ነው። ከዛ ማታገናኘኝ የሆነ ሰው ጋር ችግር ስላለብሽ ነው ሲለኝ ኦኬ ብዬ አገናኘዋት። ከዛ ምን አላት እሷን አይዲሽንና ስልክሽ ምናምን አድርገሽ ላኪልኝ፣ ብር ሊልክልሽ ማለት ነው። ብር መላክ እፈልጋለሁ። አየሽ እንዴት አካባቢያቸው ያለ ሰውን አይዲ እንደሚሰበስብ። ያ አበበችን አንቺና አበበችን ዘሴም ወይ ነው በቃ ያደረገው። እሷን አሰርሏን ማዳሟን፣ አንቺን ደግሞ አከራይን። ከዛ አይዶን ነው ፈጣሪ እንትን ሲለኝ ነው መሰለኝ የአከራይን አላገናኘሁትም። ጀስት በስልክ ብቻ ያወራታል። ከዛ በቃ የዛን ሰሞን አስጨነቀኝ። በቃ ሙሉ ቤቱን አስጨነቀ ማለት ነው። ምክንያቱም በጣም ብዙ ጊዜ ሰጥቸው እንደሚያወራ ስለሚያውቁ እነሱም ከኔ ተገለው ነው። ምክንያቱም አላወራቸውም፣ ካወራቸው ስድብ ነው። እኔንም እንትን ስለሚለኝ በጣም ስለሚረብሸኝ በቃ እንትን እላለሁ። ከዛ በኋላ ምን አደረገ? ዱባይ ልመጣ ነው አላት አከራይ። ምን ይዤልሽ ልምጣ አላት። ከዛ ኧረ አንተ ብቻ በሰላምና ይህ ሁሉ ጊዜ አውርተሃት አንተ ብቻ በሰላምና ችግር የለውም ምናምን አለችው። ከዛ እመጣለሁ ያለበት ቀን ላይ በቃ ዛሬ በዚህ ሰዓት እገባለሁ አለኝ። ኦኬ ችግር የለውም ምናምን አልኩት። ከዛ ነበር ሀሳቡ ከጀርመን ዱባይ መጥቶ ኤርፖርት ተቀብለሽው ሆቴል ሊያርፍ ነው እናንተ ኢጃዛ ቤት ሊያርፍ ነው። መጀመሪያ ቤት ፈልጊ አለኝ። ቤት ሙሉ ቤት ፈልጊ ላይክ እንደ ገስት ሀውስ ማለት ነው። ፉሊ ፈርኒሽድ አፓርትመንት ማለት ነው። ፈልጊ አለኝ። ከዛ እኔ አይዶን ነው ለምን እንደሆነ አላውቅም፣ ውስጥ ያልተዋጠልኝም በቃ እንደማይመጣ ገብቶኝ ነበረ። ከዛ እሱ ስትመጣ አይደርስም። ከዛ እንደውም ታዩ ቢጎ ላይ ሌላ ሳሪ የምትባላለች ሻርጃ የምትኖር ማለት ነው። እሷ እኔ ሙሉ ነገር እሸፍንልሃለሁ ብላኛለች። እሷ ቤት እንትን ትልልኛለች፣ እከራይልሃለሁ ብላኛለች። እንድትቀኝ ነው እሷ እህትዬ ወንድምየው የሚባል ጨዋታ አለ። እህትዬ ወንድምየው የሚባባሉ ሙድ ደግሞ አለቻቸው። እህትዬ ወንድምየው የሚሏት ነገር አክስት እሱ እንትን ይልሻል አለች። እሷ ችግር የለውም እኔ ላይ ጣለው በቃ ብላለች ምናምን አለች። ከዛ ኦኬ እንደዛ ከሆነ እኔም የመፈለግ ሙድ ላይም አልነበርኩም። ሙሽኬ ምናምን አልኩ። ከዛ መጣው ብሎ የመጣው ስንት ሰዓት ነው? ሌሊት መጣው አለ። ከዛ መጣው ብሎ በቃ ጠዋት እንገናኛለን ምናምን አለኝ። አርፍጄ ነበር በዛቱ የተነሳ። አንቺ ኤርፖርት ሄደሽ አትቀበዩም እንዴ? ከጀርመን ድረስ አንቺን ብሎ ዱባይ እየመጣ ማለት የተነጋገራችሁት ኤርፖርት ልትመጪ ነው ላትመጪ? የት ልትገናኙ ነው የተነጋገራችሁት? እዛ ቤት ልንገናኝ ድራይቨር እህትየው የምትቀበለው እህትየው የምትባለው ልጅ ተቀብላ ወንድምየው ሲመጣ እህትየው ተቀብለው እዛ ልናልፍ ማለት ነው። ከዛ ጠዋት መጣ ብሎ ሊመጣ ሲል ለ4 ሰዓት ነው ለ5 ሰዓት ስልኩን ዘጋ። አበበች ይህን ነገር ባለፈው አውርተዋለች። ለ4 ሰዓት ነው ለ5 ሰዓት አካባቢ ስልኩን ዘጋ። ፍላይት እያደረገ ነው። ፕሌን ውስጥ እኮ ስልክ ዝግ ነው መሆን ያለበት። ከዛ ዘጋና በኋላ ላይ ከዛ ጠዋት እንደዚህ አለኝ። ወይኔ የሆነ እቃ ያመጣሁት እቃ ነበረ እሱን ማድረስ አለብኝ። ኦልሬዲ ገብቻለሁ አለ ዱባይ። ገብቶ ማለት ነው። እኔ ጋማ ገብቷል። አበበች ነው 3 ወር የለፋችሁ። እኔ ጋር ኦልሬዲ ገብቷል ተብሏል። እኔ ጋር ገብቶ ነበር። ከዛ ገባ። ከዛ ጠዋት ላይ የሆነ እቃ ማደርሰው እቃ አለ። እሱን እቃ አይቼ የሆነ እሱን አድርሼ ከዛ ሌላ እቃ ደግሞ አያለው። በቃ አገኝሻለሁ። በጣም አስቸኳይ ነው መድረስ ያለበት መድኃኒት ነገር ነው። በጀርመን ቁጥር ነው ስቲል የሚያወራሽ? በውጭ ቁጥር? በጀርመን በዋትሳፕ በጀርመን እኮ ዋትሳፕ ኢሞ በምን ነበር የምታወሩት? በጀርመን ቁጥር እኮ ዋትሳፕ ወይስ ኢሞ? ዋትሳፕም ኢሞም። ኦኬ ዋትሳፕም ኢሞ። በቃ ገብቻለሁ ምናምን ብሎሻል። አንቺ አምነሻል። እሱ ኢማራት ገብቷል ከጀርመን። ከዛ እቃ ሊያደርስ ነው። ምንድን ነው ዱባይ ላይ መድኃኒት ይዟል። የሆነ እቃ አደርሳለሁ። አስቸኳይ ነው። የታመመ ሰው አለ። ለሱ ነው
እሱ ደግሞ አሁን ኢትዮጵያ ፍላይት ሊያደርግ ነው መድረስ አለብኝ ሲለኝ እኔ እንደዚህ ራሴ መሆን አለበት እውነት። ከዛ እሺ ችግር የለውም አልኩት። ከዛ ከሰዓትም ሲመጣ ቆይ የሆነ እንትን ተብዬ ነው በቃ ብቻ ድራማ በድራማ ከዛ የሆነ ሰዓት ላይ በቃ አሁን ይልሻል ስንት ሰዓት ነው አሁን ለምሳሌ 12 ሰዓት ከሆነ 12 ሰዓት ነው አይደለ? ከ2 ሰዓት በኋላ ስልክሽን ክፈችው። አሁን ኔትወርክሽን አጠፋፊና ቁጭ በይ። ምክንያቱም አሁን እንደዚህ መንዘላዘል ምናምን አልፈልግም። ስልክሽን አጠፋፍተሽ ቁጭ በይ። ዋይፋይሽን አጥፊ ምናምን ይልሻል። ለምን አጠፋፊውና ጠብቅኝ። እሺ ነው እንዴ ሲአይኤ ነው ምናምን ነው ይሄ የመንግስት ጠላት ነው ተደብቆ ምናምን ነው የሚመጣው እያርጎ በጨለማ ምናምን ነው የሚመጣው ማለት ከሱ ጋር ከመገናኘትሽ በፊት ዋይፋይሽን ማጠፋፋት ምናምን አለብሽ ምንም አይነት መረጃ እንዳታወጪ ምናምን እንዳታሳውቂ ያ የሆነ ሰዓት ላይ ብልጭ ሲልበት ሜቢ ጠጥቶም ሊሆን ይችላል አጭሶ አጥፊ ዋይፋይሽን ይልሻል ለ2 ሰዓት ለ3 ሰዓት ለካድራጊ ወስዳል ብለሻል እሺ ከዛ አጥፊ አለኝ ልክ በዛ ባጠፋሁት ሰዓት ምን ተፈጠረ መሰለሽ ደውሏል አጥፊ ባለኝ ሰዓት ደውሏል እንደዚህ አይነት ድራማ ሊሰራ አጥፊው ባለኝ ሰዓት ስደውል ዘግተሽ ነበር ኦንላይን የለሽም ሊልሽ በቃ 50 ጊዜ ተደውሏል ኧረ የስድብ ናዳ ከዛ ባልከኝ ሰዓት የከፈትኩት ካልሽው አይሰማሽም በቃ መሳደብ ነው ስራው ከዛ በማግስቱም እንደዛ ከዛ በቃ አንዴ ሪል ስቴት ላይ ነው ሲል አንዴ ለእናቴ ሪል ስቴት ዱባይ ላይ ሪል ስቴት ሊገዛ ሪል ስቴት ሊያይ ሄዶ ሊያይ ነው ሲል ምን ሲል 15 ቀን ሙሉ በዚህ እንደዚህ ነው ያለፈው የኔና የሱ ታሪክ ማለት ሳያገኝሽ ከጀርመን ሳያገኝሽ ወደ ዱባይ ተመለሰ ከጀርመን ዱባይ ድረስ አንቺን ብሎ መጥቶ 15 ቀን ሪል ስቴት ሲፈልግ ምን ሲል ሳያገኝሽ ቢዚ ሆኖ ወደ ጀርመን ተመልሻለሁ አለ አዎ ከዛ በቃ ሁሌ ስልኩን አጥፊልሽ እና ወይም ደግሞ አንቺ በተኛሽ ሰዓት የሆነ ቦታ ልሄድ ነው ሲልሽ እሺ ማም ትይዋለሽ በዛ ሰዓት ነው ያለኝ ታይም እተኛለሁ ስተኛ በተኛውበት ሰዓት ለካ ጀለስ ይደውላል ማለት ነው ስትነሽ የቮይስ ማት በቃ ጠብቄሽ በርሽ ላይ ሄጃለሁኝ መጥቼ ነበረ አንቺ ግን ስልክ አታነሽም ስንት ሰዓት ሙሉ ስቀጠቅጥልሽ ነበር ምናምን ብሎ አለ ከዛ አከራይ ይሄ ልጅ መቼ ነው የሚመጣው ትለኛለች ከዛ መጥቷል እኮ ምናምን አልኳት በቃ መጀመሪያ ላይ መዋሸት ጀመርኩ በኋላ ላይ እንደዚህ አስጠብቆሽ ይህን ሁሉ ጊዜ አብርተሽው ምናምን አለችኝ እሷም ትንሽ ተሰማት ከዛ በኋላ በቃ ጀርመን ሄደ የሆነ ሰዓት ላይ በቃ ነፍሴን ጭንቅ ጥብብ አደረጋት እኔ እንደዚህ በድዬሽ አለኝ በቃ ክፋቱ እየባሰ መጣ ክፋት ላይ ክፋት ከክፋት ላይ ክፋት ከክፋት ላይ ክፋት እየባሰ ሲመጣ በጽሞና አናገርኩት በቃ እኔ ከዚህ በኋላ አልፈልግም ምክንያቱም ከወንድሜ ጋርም እንዳስደውል ምናምን የምር በሰዓቱ ማለት ነው አንቺ በጣም ስማርት ሰው ትመስያለሽ ስታወሪ በሰዓቱ ዱባይ መምጣቱን አምነሽ ነበር ለ15 ቀን ሙሉ ሳያገኝሽ ፍቅረኛ ስንት ጊዜ አውርታችሁ ነበር እሱ ዱባይ የመጣው አመት ኧረ አይደለም 5 ወር 6 ወር 6 ወር ያወራሽው ወንድ 6 ወር በየቀኑ በቪዲዮ ያወራሽው የተላመድሽው ወንድ ፍቅረኛ ይብለሽ ያልሽው ወንድ ከጀርመን ዱባይ ድረስ አንቺን ብሎ መጥቶ ሪል ስቴት ፍለጋ ሪል ስቴት ሊገዛ ቢዚ ሆኖ ሳያገኝሽ እንደተመለሰ የምር አምነሻል መጀመሪያ ላይ ነበር ያመንኩት የመጀመሪያዎቹ ሳምንት ቀናቶች አምኜ ነበረ ከዛ በኋላ ግን እንትን እንደሆነ ገባኝ ከዛ እኔ ያልኩት ካልመጣህም ችግር የለውም እኔ እኮ ለምን አልመጣህም ብዬ ማስጨንቅ ሰው አይደለሁም ስለ እንዳልኩ